ሰላም የዙ ቤተሰብ እንዴት ናችሁ? አብዛኞቻችሁ ደብል ክሮሼት፣ ሃፍ ክሮሼት፣ ሲምፕል ስቲች ምናምን ሁሉ ጠይቃችሁኛል። ግን ለአሁን በዚህ ቪዲዮ ይዤላችሁ የመጣሁት ደብል ክሮሼት እና ሃፍ ክሮሼት ምን እንደሆነ ነው። ሶ በመጀመሪያ 10 ለሙከራ ያህል 10 ሰንሰለቶች ነው እየሰራሁ ያለሁት። 10ን ከሰራን በኋላ ደብል ክሮሼት እንዴት እንደሆነ ሃፍ ክሮሼት እንዴት እንደሆነ እንዳልኳችሁ በዚህ ቪዲዮ አብረን እናያለን ማለት ነው። ሶ ሰንሰለታችንን 10 እንዲህ እንሰራለን። ከሰራን በኋላ በመቀጠል አሁን የምንሰራው ደብል ክሮሼት ነው። ደብል ክሮሼት እንዴት ነው የምንሰራው? ክራችንን እንሰባለን፣ በውስጥ እናስገባዋለን። ከዛ 3 ነው የምናገኘው፣ እናስገባዋለን፣ 2 ይሆናል። ከዛ 1 ሶንድ ገማይነን በዛ ሰንሰለቶች ውስጥ እንከታለን 1። ከዛ ክራችንን እንሰባለን። ከዛ ልክ ስንስብ የምናገኘው 3 ነው አይደለ? ሶ አሳልፈን በሁለቱ ከዛ በ1 ድጋሚ አሁንም ይሄ ማለት ደብል ክሮሼት ይባላል። ሶ ደብል ክሮሼት ስንሰራ እንደዚህ ነው የሚሆነው። እንሰባለን፣ ድጋሚ ደግሞ 3 አለን፣ ከዛ 2 ከዛ 1 ያደረገን አሁን ያው 3 አለ 2 ይሆናል፣ ከዛ 1። ይሄንን ፕሮሰስ ደብል ክሮሼት ይሄ ነው። እንደዚህ ያደረገን እንጨርሰዋለን። እስከ መጨረሻ ስቴፑን ከሰራን በኋላ መጨረሻ ክር ድረስ ሰርተን ይሄ ደብል ክሮሼት ነው። ይሄንን ይመስላል። በመቀጠል ደግሞ ሃፍ ክሮሼት ላሳያችሁና ሌላ ላይ ከማሳያችሁ እዚህ ላይ መቀጠል እንችላለን። ሃፍ ክሮሼት ማለት ይሄን ሰንሰለቱ እንደሆነ አስቡትና ሃፍ ክሮሼት ማለት አንድ አይነት ሆኖ ስቴፑ የሚለየው ግን ክራችን ከሳብን በኋላ ይሄ ከዛ የሚለየው ሙሉን ነው። ክሩን የምናወጣው አያችሁ፣ እናስገባለን። ከዛ ሙሉ ክሩ ነው የምንሰባው። ያኛው ግን 3 2 እያለን ነበር የምንሄደው። አሁንም ይሄን ክራችን እናስገባለን፣ ከዛ ሙሉ እንሰባዋለን። ስለዚህ እንደዚህ ያደረግን ሃፍ ደብል ክሮሼት ማለት ይሄንን ይመስላል እና ሙሉ እንደዚህ ያደርገን መጨረስ እንችላለን። ዲፈረንሷን መጨረሻ ላይ ታዩታላችሁ። እንዳያችሁት የታችኛው ደብል ክሮሼት ነው፣ የላይኛው ሃፍ ደብል ክሮሼት ነው። ስለዚህ ይሄንን ይመስላል ዲፈረንሳቸው። ሌላ የምትፈልጉት ፓተርን በቀጣይ ይመጣለው። እናንተ የምትፈልጉትም ካለ ኮሜንት ላይ አስቀምጡልኝ። ላይክ፣ ኮሜንት፣ ሰብስክራይብ ያደረጋችሁ የዚህ ቤተሰብ ሁኑ። አመሰግናለሁ።